ሰላም ሰላም የቁብኔት ተጠቃሚዎች ቁብኔት እዚህ ጋር ለምሳሌ ሎግ አውት እንበለውና አሳያችሁ እንዴት እንደምንጠቀም ከዛ ኮንቲኒው ዊዝ ጎግል እንለውና እንዴት እንደምንገባ አሳያችኋለሁ በቀላሉ። እዚህ ጋር አሁን አንዱን አካውንት እዚህ ጋር አንዱን ኢሜል መርጣለሁ፣ ኮንቲኒው እለዋለሁ። እንደምታዩት ገባ። የተለያዩ እኛ ጆይን ያደረግነውን እቁብ ለማየት ከፈለግን እዚህ ማይ እቁብ የሚል አለ፣ እሱን ክሊክ እናደርገዋለን። አሁን እዚህ ጋር እንደምታዩት ምንም ጆይን ያደረግነው እቁብ የለም። ስለዚህ ሆም ላይ እንመጣና እዚህ ዴይሊ እቁብ አለ፣ በየቀኑ የሚጣል ዊክሊ ሳምንታዊ ነው፣ በየ15 ቀኑ የሚጣል አለ፣ በየወሩ የሚጣል አለ። ለምሳሌ ቪው ዴይሊ እቁብ ስል እስቲ እቁቦች እዚህ ጋር አንድ ዴይሊ እቁብ አለ። እዚህ ጋር የሚጀምረው በ24 ነው ኦክቶበር። አማውንቱ በየቀኑ የሚጣለው $20 ነው ይላል። እንደምታዩት ቶታል ፔይአውቱ ይሄን ያህል ነው። ያለው ሰው ብዛት 105 ሰው ነው። ስለዚህ እዚህ ጋር ጆይን የምትለውን ክሊክ እናደርግና እዚች ጋር ተርምስ ኤንድ ኮንዲሽን አለች፣ እሷን አግሪ እናደርግና ጆይን እናደርጋለን። ልክ ጆይን ካደረግን በኋላ ኦልሬዲ ጆይንድ ይለናል። ስለዚህ የት እንሄዳለን? ማይ እቁብ የምትል እዚህ ጋር ከላይ በተን አለች። ማይ እቁብ የምትለዋን ክሊክ ስናደርገው ይኸው እዚህ ጋር እንደምታዩት ጆይን ያደረግነው እቁብ መጣ ማለት ነው። ስለዚህ እሱን ደግሞ ኦፕን ማድረግ እንችላለን። ኦፕን ስናደርገው እዛ ውስጥ የዲቴይሉ እናየዋለን ማለት ነው። እዚህ ጋር ሜምበሮቻችንን ጆይን ያደረጉትን ሜምበሮች እዚህ ጋር ማየት እንችላለን። እዚህ ጋር ደግሞ ኢንፎ እያንዳንዱን ፕሮግረሳችንን እዚህ ጋር ማየት እንችላለን። እያንዳንዱን ነገር ባክ እንለውና ደግሞ ትራንዛክሽን የከፈልንበትን ሪሲቶች ምናምን ደግሞ እዚህ ጋር ሪሲቶች ይመጡልናል ማለት ነው። እንዲሁ በተመሳሳይ ደግሞ ሎተሪ ደግሞ ሲወጣ ላይቭ ሲወጣ ደግሞ እዚህ ጋር እንከታተላለን ማለት ነው። በመቀጠል ደግሞ ፔይመንት የሚለውን ደግሞ ክሊክ ስናደርግ ፔይመንት መክፈል ስንፈልግ ደግሞ እዚህ ጋር ፔይመንት የምትለውን ክሊክ እናደርግና እዚህ ጋር ካርድ የምትለውን ክሊክ አድርገን እዚህ ጋር ኢንፎርሜሽናችንን እናስገባና ፔይ እናደርጋለን። ቀጥታ ሲምፕሊ የከፈልነው ክፍያ እዚህ ጋር ይመጣል ማለት ነው። በተመሳሳይ ደግሞ ልክ እቁብ ሲደርሰን እዚህ ጋር አዋርድ ሲሰጠን ስናሸንፍ ማለት ነው ቀጥታ እዚህ ጋር ፔይአውት እንመጣና ደግሞ ፔይአውታችንን እንሞላለን። ከሞላን በኋላ እቁብኔት ደግሞ ለእናንተ የደረሳችሁን እቁብ ትራንስፈር ያደርግላችኋል ማለት ነው። ሌላኛው ደግሞ በተጨማሪ እዚህ ጋር እኛን ኮንታክት ማድረግ ከፈለጋችሁ እንደገና ደግሞ ሶሻል ሚዲያዎች አሉ። እዚህ ጋር የተለያዩ ኢንስታግራም፣ ትዊተር፣ ቲክቶክ፣ ዩቲዩብ ምናምን አለ። እዛ ላይ እኛን ፎሎ ማድረግ ትችላላችሁ። በተጨማሪ ደግሞ እዚህ ጋር አካውንት የሚለው ላይ ተመጡና እዚህ ጋር ቬሪፊኬሽን ማድረግ ትችላላችሁ። ራሳችሁን አይዲያችሁን ምናምን በማለት ኮንቲኒው ቬሪፊኬሽን ብለው እዚህ ጋር ኮንቲኒው በናሽናል አይዲ፣ በፓስፖርት፣ በድራይቨር ላይሰንስ፣ ሬዚደንስ ፐርሚት በእነዚህ ራሳችሁን እንትን ማድረግ ትችላላችሁ። እዚህ ጋር በናሽናል አይዲ ብለው ክሊክ ባደረገው ቴክ ፎቶ ይላል። ልክ እዚህ ጋር ክሊክ ታደርጉና ፎቶ ታነሳላችሁ። እንደዚህ እያደረጋችሁ በቀላሉ መጠቀም ትችላላችሁ። ዊክሊ እቁብም ከፈለጋችሁ ዊክሊ የምትለውን ትመጡና ጆይን ታደርጋላችሁ። የፈለጋችሁትን ከአንድ በላይ እቁብ ጆይን ማድረግ ትችላላችሁ። ይህን ይመስላል እንግዲህ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰላም ቆዩ። ቻው።